እኮ የተባለው እኮ ጥፋት ሀቡዬ ጥፋት እኮ የተባለው ጸበል መስጠት አይደለም። ማንም ቤት መሄድ አይጠበቅም እኮ ራሱ ቤት ይሸጣልን ታብራራለህ ነጠላ ለብሰው ቪዲዮ አልሰሩም የቤተክርስቲያን ጸበልን እንትን እያሉ አንተ ሌላ ጊዜ እንደምትሰራው ቪዲዮ እኔ ይቅርታ እጠይቃለሁ ያልኩትን ፓርት ነው የምነግርህ በቅሻዬ እሺ ሌላ ጊዜ ነጠላ ለብሰን የቤተክርስቲያን ስነ ስርዓቱን ጸጉራችንን ተሸፍነን አይደለ ቪዲዮ የምንሰራው ሴቶችን እኔ ሲሆን ለምደው ናርዲ ሰው እንዲፈራ እያደረግሽ ነው እየተጫንሽ ነው ይቅርታ አያምንበት ቪዲዮ አሁን የኛ የቤተክርስቲያን አባቶች የሚፈቅዱልን አለ የቤተክርስቲያን ስነ ስርዓት አለ ያለበት እንድንገርሽ በቤቱ አሁንም በቤቱ ነው ያለው እዚህ ቤቱ የሃይማኖት አባት እኛ እንወጣለታለን በቂ ብቻውን ይሆንና የሃይማኖት አባት ያስገባና የሃይማኖት አባት ገብቶ አስረድቶት የሃይማኖት አባት አጥፍተሃል ካለው የእምነት አባት ብቻ አጥፍተሃል ካለው ማንም የሶሻል ሚዲያ ኢንፍሉዌንሰር ሳይሆን የሃይማኖት አባት አጥፍተሃል እዚህ ጋር ስህተት ሰርተሃል ካለው ቀጥ ብሎ ይቅርታ ይጠይቃል ህዝቡንም ፈጣሪንም ይቅርታ ይጠይቃል ስለዚህ እንደዛ ነው መሆን ያለበት አሁን በቂ የሃይማኖት አባት አስገባ ለሃይማኖት አባት ጉዳዩን አስረዳ ስህተትህ እዚህ ጋር ነው ይሄን አጥፍተሃል ሲልህ ይቅርታ ትጠይቃለህ አንተ ከህዝብ በላይ ከሃይማኖት አባት በላይ አይደለም ችግር የለውም መዝሙር ያሬድ አለ እንደውም መዝሙር ያሬድ መጥቶ ይህንን ነገር ቢፈታ ደስ ይለኛል በቃ እንደሱ አድርግ አሁን ጥሩለትና ሃይማኖት አባት እኛ እንወጣለታለን ሃይማኖት አባት ገብቶ ምንም ይሄ የገንዘቡን ማብራራት ትችላለህ ቪዲዮን ታሳየና ቪዲዮ ልክ ነው አይደለም የሚለውን ብቻ ይቅርታ ትጠይቃለህ ካሉ ይቅርታ በልት ካሉ ይቅርታ ትላለህ አይባልም ከተባልክ ደግሞ አትልም እሺ በቃ ሌላ ከሃይማኖት አባት ውጭ ማንንም ሰው ገስት ላይ እንዳታስገባሽ እኔም ወርዳለሁ ተነሳ ውሃ ጠጣ ተነሳና ውሃ ጠጣ አንተና ፍቅርን አንድ ያወጣና ተናገር ህዝብ እየሰማ እሺ ማንም አያስፈልግም የሃይማኖት አባትና አንተ ህዝቡ ደግሞ ተመልካች ነው እኛን ይሰማል ህዝቡ አስተያየት ይሰጣል በኮመንት የእምነት አባት የሚልክን ታደርጋለህ መልካምሽ አይዞክ እኔም እንደዛ እያለሁ ቅድም ስህተት ካለ ሰው ሆኖ የማይሳሳት የለም ስህተት ካለ ይቅርታ ትጠይቃለህ የማይሳሳት ሰው ፈጣሪ ብቻ ነው በተረፈ አንተ በጣም ጥሩ ሰው ነህ በጣም ብዙ ሰው ረድተሃል ለብዙ ሰዎች የስራ እድል አምጥተሃል ረድተሃል መልካም ሰው ነህ የምትታወቀው እዚህ ሚዲያ ላይ በመልካም ሰውነት እንጂ በመሳደብ በማጭበርበር በሌብነት አይደለም ስለዚህ በራስህ ልትኮራ ይገባል ገባህ አንተ ጥሩ ሰው ነህ ጥሩነትህን ደግሞ ሁላችንም እንመሰክራለን ጥሩ ሰው ነህ ተሳስተህ ከሆነ ደግሞ ይቅርታ ትጠይቃለህ ስለዚህ አሁን የሃይማኖት አባት አስገባና ጉዳዩን ለእሳቸው አብራራ እሳቸው ትክክል ነህ አጥፍተሃል አላጠፋህም ይወስኑልህ ይንገሩህ ያሉህን ታደርጋለህ እሺ መልካም እሺ ከጎንህ ነን በቂ እሺ አመሰግናለሁ አቡዬ ዜራ ክብርልኝ እሺ ቪዲዮ ነው በቃ እኮ ስለዚህ የሃይማኖት አባት ይግባና የሃይማኖት አባት ይወስን እኔ ጀስት የኔ ስራ ማረጋጋት ነው ማረጋጋሁት አሁን ተረጋግቷል ከዚህ በኋላ ራሱን የማጥፋት ነገር አያስብም ስለዚህ የእምነት አባት ገብቶ ይንገሩት ሰው ሆኖ የማይሳሳት የለም ተሳስቶ ከሆነ ወንድማችን በቂ ይቅርታ ይጠይቃል ጉዳዩ በይቅርታ ይዘጋል ምንም ማጋጋል ማባባስ ምናምን አያስፈልግም ቪዲዮ ላይ ያለችው ልጅ ጥሩ አክት የላትም ማናት እሺ ሂዱ በቃ በቃ ተውኝ እኔን ሂዱ በቃ ቤት ሂዱ ጠይቁት እኮ አስገባ አላስገባም ሃይማኖት አባት ሌላችሁና ልንገራችሁ እንድትሄዱ በቂ ግን ምንም አይሰማም ሌሎች ግለሰቦችን አግብቶ ወሬ ያወራል አሁን ሚስቴክ የተፈጠረበት ቦታዎች ምን መሰለ ብዙ ሰዎች የተረዱ አይመስለኝም አንተን ማለት ነው ያደረከውን ነገሮች ምናምን ብዙ ሰዎች አልተረዱም ለምሳሌ 25 ድርሃም የከፈሉት ለጸበሉ የመሰላቸው በጣም ብዙ ሰዎች አሉ ለምሳሌ እኛ ኦርደር አንድ ሰው ሲያደርገን ለምሳሌ ከኔ 2 ደቂቃ
ሰውነታቸው ቆስለው ጡታቸው አብጠው ኩላሊታቸው የሚያማቸው ጸበል 4 ዓመት 5 ዓመት 10 ዓመት ሙሉ ያላገኙ መዳን ቤት የሚቀመጡ አላማ የለንም። ወደፊትም ግን አመጣለሁ ጸበል። ከዚህ በኋላ አላመጣም ብዬ ነበር፣ አመጣለሁ። የታመመ ሰው አንድ ሰው ይፈወስበታል። 1000 ሰው ደግሞ ትባላላችሁ፣ ትሳደባላችሁ፣ ትቀጥላላችሁ። አልሰማችሁ። ሳንታ በጣም ይቅርታ ወንድሜ። ወይ ገኒ ቅርታ ገኒ። እሺ በቃ ዋየውል እኔ 1-2 ጸበል አምጥቼ ነበር እና ጸበል እምነት እንደዚህ ማተብ የዘውትር ጸሎት አምጥቼ እንደዚህ ስጦታ ሰጥቻለሁ እና ብዙ ጊዜ እንደውም የሚያሳዝነው ያልደረሳቸው ሰዎች በጣም በቃ ሲለምኑ ምናለ ብዙ ሰው ባመጣ ነው የሚያስብለው። ዋናው ነገር ጸበል የምታመጣው ለበረከት ነው አይደል? በረከት ደግሞ የምታገኝ አሁን ጸበል ተጠቅመው እግዚአብሔርን ያመሰገኑ አንተን ያመሰገኑትን እንጂ እንደዚህ የሚተቹ ምናምን ሰዎች ላይ በዚህ ልክ ልትረበሽ ምናምን አይገባም። እና ብዙ ሰዎች ያመጣሉ። እንደው የሚዲያ ሰው ብቻ ሳይሆን ኢትዮጵያ ሄዶ የመጣ ማንም ክርስቲያን ጸበልና እምነት ነው ይዞ የሚመጣው። ምክንያቱም ሌሎች ነገሮች በሙሉ እዚሁ ሀገር ይሸጣሉ። ገባህ? ስለዚህ እኔ ይመስለኛል የቪዲዮ አሰራርህ የተወሰነ ቅሬታ ያላቸው ሰዎች አሉ። እሱም እንግዲህ ያንተን ፍቅር ስለማያውቋት ይሆናል። ግን ጸበል ማምጣቱን ምንም ችግር ያለው አይመስለኝም። እኛም ነገ ሀገር ቤት ሄጄ ስመጣ ለእህቶቼ ያንን ነው ማለት የሚችለው። በርበሬ ቢያመጣ በርበሬ እዚህ ይሸጣል። ማይሸጥ ነገር በረከት የሚገኝበት ነገር ጸበልና እምነት ነው። ገብተዋል። በዛ ነገር ብዙ ሰው ማዳም ቤት ውስጥ ሆኖ የሚሰሩ እህቶች ይድናሉ። ሰው እንደ እምነቱ ነው የሚድነው እና ያን ጸበል አምጣልኝ ካሉ ምንም ችግር የለውም። እኔ በዚህ ደረጃ አትረበሽ ለማለት ነው ወንድም። እሺ ሳንታ በጣም አመሰግናለሁ ወንድም። ቅድም ለማውራት ገብተህ ነበር፣ ስላወረድኩ በጣም ይቅርታ። በቂ በነገራችን ላይ እኔ ነኝ እሱን ያስገባሁት። ሞዴሬተር አነሳብኝ። አጋጣሚ እሱ እንዲያወራ ስለፈለጉ አላነሳውም እኮ። ቆይ እሺ ችግር የለውም። ዮኒ ቤት መስጠት ነው የተፈጠረው መሰለኝ። ዮኒ በዛ ደረጃ ክፋት ያለበትም አይመስለኝም። ያስረዳውና የነገረው ሰው ነው እንጂ አሁን ስቲል እሱ ያልተረዳው ስለ 25ቱ አልተረዳም። 25 ሀዊ ጠቅሷለች። ያን 25 ብር ራሱ ድርጅቱ ይህንን 25 ድርሃም ለመሰብሰብ እንደተደራጀ እንደተመሰረተ አያውቅም። አልነገሩትም ይሄንን ነገር ማለት ነው። ለዛ ነው ግዴታ አንድ ሰው 10 ቀሚስም ወሰደ የአንድ መርፌም ወሰደ 25 ድርሃም መውሰዱ አይቀርም የባለ ድርጅቱ የዲሊቨሪው። ሁለተኛ እንዴት አመጣው እንዴት አስገባው ምናምን ለሚባለውም ደግሞ 18 ሊትሩ ራሱ እንዴት ችላ አስገባው ለሚባለው ሰውም አግዘው ከልጆች ከጓደኞችም ጋር እንዳመጣው ይሄን ነገር እንድታስረዳም ጊዜ አልሰጠህም እሱ ዮኒ ማለት ነው። በዛ ደረጃ ብሎ አይደለም እኮ ጥያቄ ጠየቀኝ። በስድብ ነው የጀመረ እንዳየው። አዎ በዛ ደረጃ መጨረሻ ላይ አስረዱት። እሱንም ቢሆን አንተ ለተከታዮች ቪዲዮም ሰርተ ቅድም ላይቭም ገብተ አስረድታችኋል። የተረዱት ተረድተዋል። ስለዚህ አሁንም ቢሆን ዮኒም ቢሆን መረዳት ያለበት ስለዛች ስለ 25 ብሩ ለምንድን ነው 25 ብር የተባለው? ድርጅቱ ያንተ ቢሆን እሺ ነፃ ራሱ አድርስላቸው። ግን ድርጅቱ የሌላ ሰው ስለሆነ ጸበልም ያዘ መርፌም ያዘ ቀሚስም ያዘ ግዴታ 25 ድርሃም እንደሚያስከፍል እሱን ነገር ማወቅ አለበት። ሌሎቹ ማወቅ አለባቸው። ሌላ ሀገር ላይ ያሉት ዲሊቨሪ ማለት ምን ማለት እንደሆነ ማወቅ አለባቸው። ስለሱ ልነግረው አንድ ቁጥር እየጻፍኩለት ነበር። አንተን አያገባም በሚለው አላስገባኝም ነበረ። አሁንም ቢሆን ነገ ከሱ ጋርም ሆነ ከሌላ ሰው ጋር ለመፍታት 25 ብሩ ያንተ እንዳልሆነ ድርጅቱ 25 ብር የሚወስደው ያንተ ድርጅት እንዳልሆነ አስረዳቸው። ሌላ ስህተት ያለበት ቪዲዮ ላይ ካለ አንተም ይቅርታ መጠየቅም ቪዲዮ መደለትም ካለበት ስህተት ካለ ስህተቱን አንተም ታረም። ቪዲዮ ሲጀመር አሁን ነው ያወጣሁት። ፕራይቬት አድርጌ ነበር። ይህንን አስቤ ነገር ይመጣል ብዬ አስቤ ሳይሆን በሰዓቱ ጸበል ስላለቀ ሰው ጸበል እያለ እያደረቀን ስለነበረ ይህ ቪዲዮ በጣም እየተሽከረከረ ስለሆነ ብዬ እንደበኩት፣ ግን ቅድም አወጣሁት አፉን ስከፍት። እሺ በመጀመሪያ መዝሙር ያሬድ ካለ እስቲ አበባ ወይንም ደግሞ አንድ ቁጥር ጻፍልኝ ሊንክ። እሺ ገኒ ቀጥይ። እሺ በመጀመሪያ ደረጃ ጸበል ማምጣቱን ዛሬ በቂ ላይ አልተጀመረም።
ዱባይ ውስጥ ያሉ ነጋዴም ኖርማል ሰውም እያመጣ ነበረ። ኖርማል ሰውም አምጥቶ ለነጋዴ አስረክቦ ከነ ኤከሌ ጋር ጸበልና የስውሯ ማርያም ጸበልና እምነት እናም ስዕል አድኖ ልታገኙ ትችላላችሁ ተብሎ ለሁለት ነጋዴዎች ኖርማል ሰው አምጥቶ ሲያከፋፍል ነበረ። በዛን ሰዓት ማንም አልተናገረም። ለምን አሁን እሱ ላይ መነሳት እንደፈለጉ ይሄ አይገባኝም። ነገር ግን እኔ የምልክ በቄ አንደኛ በቄ ጸበል ሸጠልን ብሎ አንተን ሊቃወም የፈለገ ሰው አንድ ተራ ቲክቶከር ጋር ሳይሆን የእምነት አባቶች አሉ እዚህ ላይ እኛን የኦርቶዶክስ ተዋህዶ ልጆችን ቀጥለጥ አድርገው ሊይዙን የሚችሉ አንተም ለነሱ ልትገዛ የምችለው መምህራንም አባቶችም አሉ። እነዛ ጋር ሄደው አንተም መክሰስ ይችላሉ። የቤተ ክርስቲያን ነገር የሚመለከት ሰው ጋር ብቻ የእምነት ነጋዴ የሚዲያ ጡረተኛ ሰው ጋር ሳይሆን አጀንዳ ፈላጊ ጋር ሳይሆን ትክክለኛ የሃይማኖት አባቶች ጋር ሄዶ በቄ አገልጋይ ነው፣ የሰንበት ትምህርት ቤት አገልጋይ ነው፣ የኦርቶዶክስ ልጅ ነው እና በእምነታችን ላይ እየነገደ ነው። ጸበል ሸጦልኛል። ለመሸጡ ደግሞ አንደኛ የቮይስ እንትን ድምፅ፣ ሁለተኛ ደግሞ ደረሰኝ የተነጋገራችሁበትን አሳማኝ ማስረጃ ይዞ አንተን አባቶች ጋር ሄዶ ሊከስ ይችላል፣ ይቅርታ ሊያስጠይቅህ ይችላል። ሌላ ግን ማንም ተራ ቲክቶከር አጀንዳ ፈላጊ የሚዲያ ጡረተኛ ሲጀመር አንተ ለሱ መልስ ራሱ መስጠት አልነበረብክም። በቂ እግዚአብሔርን ይህ ከዚህ ለሚገለባበት ሰው መልስ መስጠት አልነበረብክም። ሁለተኛ ደግሞ ስለ ቪዲዮ አንተና ፍቅር የሰራችው ቪዲዮን መጀመሪያ ቀን ማይቻለው ዛሬም ስለተሰራው ቪዲዮ ኤላ የሰራውን ቪዲዮ አይቼ እንደገና ቤትህ ገብቼ ቪዲዮን አይቻለሁ። ምንም ይኸውልህ ወጣ ያለ ልብስ ለብሳ ቢሆን ፍቅር ሱሪና ቦዲ አይነት ለብሳ ቢሆን ሌላ አይነት ስታይል ኦርቶዶክስን የማይገልጽ ስታይል ለብሳ ቢሆን ይቅርታ ያስጠይቃል። ሌላ ግን ስለ ጸጉሯ አለባበሷ እንደውም በጣም ደስ የሚል ነው። ጸጉሯ ደግሞ ቅዱስ ጳውሎስ ለኦርቶዶክስ ልጆች ጸጉራቸው ውበታቸው ነው ብሏል። ለዛ ቪዲዮም ምንም ይቅርታ የሚያስጠይቅ ቪዲዮ አይደለም። የለበሰችው ልብስ አበሻ ልብስ ነው፣ ምርጥጌ ልብስ ነው። እየተነቃነቀች ልብሱን እያሳየች ነበር። አለቅ ሌላ ምንም አይነት ብልግና ነገር አላሳየችም። ሌላ ስታይል አላሳየችም። ቤተክርስቲያን ውስጥ አይደለም ቆማ ያለችው፣ ወይ ደግሞ ታቦት ወጥቶ ቆሙ አይደለም፣ ታቦት ፊት ለፊት አይደለም የቆመችው። ለዛ ቪዲዮም ይቅርታ የሚያስጠይቅ ቪዲዮ አይደለም። እግዚአብሔርን ይሄ የሁላችሁ በአማርኛ ኮመንት የምጽፉ እዛ እንትን ኡርኩስ ቃላችሁን እዛ ሌላ ቦታ ሌሎቹ አምጥተው ሲሸጡ ሲያከፋፍሉ ለነጋዴ አልተናገራችሁም ነበረ። በነገራችን ላይ በግድ ሰው ወደ ሌላ ነገር አትወትቱ እሺ። ምንም አይነት አላጠፋም። በቃ አመጣ አይ በቄ ጸበል ሸጦልኛል የሚል ሰው ካለ አባቶች ጋር ሄዶ ይክሰስ። ቪዲዮ ወጥቶ ይስራ ቲክቶክ ላይ ይሄ ነው ብሎ ከዛ የተረፈ ደግሞ በቄ ይኸውልህ እየሰማኸኝ ነው? እየሰማኸኝ ነው? አዎ እየሰማሁ ነው። ገኒ አንድ ነገር ልንገርህ፣ አጀንዳ አንተ ላይ ይምጣ ተቀበል፣ ችግር የለውም። ነገር ግን አንተ ለማንም ተራ ሰው ብለህ አንድ ዘለላ እንባ እኔ ከዚህ በፊትም ማየት አልፈልግም ብያለሁ። ተቀበል አጀንዳው፣ እንደው ሚዲያ ያድግልሃል። ማርያምን ተቀበል፣ እንደፈለክ አድርገህ አቀባብለው። ይኸው እንደውም ስቃ አሳረራቸው እንጂ እኔ አጀንዳ ተነስቶ ሚዲያ እንዲያድግ አልፈልግም። ችግር ይሄ እኮ አጀንዳ ማንሳት እችላለሁ እኔ። ይሄ የሚዲያ ሁኔታ ነው። እነሱ አመጡ አይደለ? አንተ ልብህን ታውቃለህ። እመብርሃን ታውቃለች፣ እመብርሃን ታውቃለች አይደል? አለቀ። እና እንትና የቤተ ክርስቲያን በር ላይ እምነት ሲቸረችሩ ለነበሩ ሰዎች ለምንድን ነው ቪዲዮ ያልሰሩት? በውስጥ እነማን እንደሆኑ ሪከርድ አድርጌያለሁ። እነማን ጸበልና ስዕል አምጥቶ ለእነማን ነጋዴ ሲያከፋፍሉ እንደነበሩ ሪከርድ አድርጌልሃለሁ ዋትሳፕ ላይ። እነማን እምነት የቤተ ክርስቲያን በር ላይ ቁጭ ብለው በእምነት ሲሸጡ እንደነበሩ ነግሬሃለሁ። ለእነሱ ጊዜ ግን ምንም አልተናገሩም። አንተ ጋር ገመተው ደግ አረገ። ገንዬ ማዕረየ ቆይ
ኖ አይደለም ግን የምን መሰለሽ ውዴዋ እኔ አሁን እዚህ ጋር ነበርኩኝ ወረድኩኝና ቪዲዮውን አይቼ ነው የመጣሁት እና በእርግጥ 100% ስለሆነ ስለመናገር ቪዲዮ ትክክል አይደለም። በቃ ወደድሽም ጠላሽም ማለት ነው ቪዲዮ ትክክል አይደለም። ሶ ግን ለዛ ምንም ችግር የለውም። አንደኛ እግዚአብሔር ማለት ነው 99ን ትቶ አንዷን በግ ፍለጋ ነው የመጣው እኛ ኃጢአተኞችን ማለት ነው። ስለዚህ ምንድነው ቪዲዮ ትክክል አልነበረም፣ አሰራሩ ትክክል አይደለም 100% ማለት ነው። ይሄኛውን እኔ በግሌ መናገር ፈልጋለሁ። በቃ ለሱ ይቅርታ መጠየቅ ይችላል። ግን ለጸበል ለምን ሰጠክ እንደዚህ ነው? እናንተ ማን ስለሆናችሁ ነው የምትጠይቁት? ኦኬ እኛን መጠየቅ ካለባቸው አባቶች አሉን ይጠይቁን። ኦኬ ማንም ሰው በቂ መጠየቅ ከፈለገ አባቶች ይጠይቁልናል። ምንም ችግር የለውም። ኦኬ ልጅ ስለሆነ ማለት ነው። እኛም መጠየቅም መናገርም የሚችሉት ሌላ ባዕድ ሰው ሳይሆን ሃይማኖት አባቶች አሉን። ስለዚህ ቆይ ኖ በቂ ጥፋት ቢያጠፋ በቂ ጸበሉ እንኳን ቢሸጥ ማጋ ሄዶ ነው መክሰስ ያለባቸው እዚህ ላይ ማለት ነው። እሱን አባቶች ይቆጡ አልኩኝ እኮ ይቆጡ። ግን ቪዲዮ ትክክል አይደለም። እዚህ ጋር ግን ጥያቄ አለኝ። አዊ ቪዲዮ ሲሰራ መዝሙር ሲሰራ በተለይ ሴቶች ቀሚስ ለብሰው እየተሽከረከሩ ነው የሚሰሩት ቀሚስ ለማሳየት ብለው እሱ ትክክል ነው? ያው ልንገርክ አሁን ጸበል ማለት ነው አስቀምጣል ፊት ለፊት ማለት ነው። ጸበል አስቀምጣል። ጸበል ፊት ለፊቷ ቁጭ ብሎ እሷ ግን የሆነ እኔ ስላለባበሷ ስለምንም አይደለም። እኔ ፈራጅ አይደለሁም። ምክንያቱም እኔ ብዙ ኃጢአት አለብኝ። ገባክ አይደለ? ግን እንደ ራሴ ሁኜ እንደ እህት አንተ ደግሞ እንደ ወንድሜ ልነግርህ እፈልጋለሁ እኔ ማለት ነው። ምክንያቱም አቋቋመና አደራረጓ ጸበል ቁጭ ብሎ ጸበል ፊት ለፊቷ ሆኖ እንደዛ መሆን የለበትም ነው። አንዳንድ ጊዜ የምናደርጋቸው ትክክል ሆነክ ራሱ በቀደም ነግሬያለሁ። ትክክል ሆነክ ራሱ ብዙ እህት ወንድሞቻችንን የሚያጠፋ ነገር ከሆነ አንተ በአንዲት ቃላት ማስተካከል ትችላለህ። ብዙዎቹ ኃጢአት ውስጥ እንዳይገቡ ማድረግ ትችላለህ ነው። ብዙ ነገሮችን ማስተካከል ትችላለህ። አንዳንድ ጊዜ ጥፋተኛ ስለሆንክ ብቻ ይቅርታ አትጠይቅም። ለምሳሌ ፍቅር እዛ ቦታ ላይ ቁማንተስ አንዳንድ ከዛ በላይ እኮ ኃጢአት አለ እኮ። ግን ሰው የሚያየው የራሱን ኃጢአት ብቻ ሳይሆን አንተ የምታደርገው ፊት ለፊቱ ላይ ያየውን ነው። ስለዚህ ጸበል ፊት ለፊቷ ቁጭ ብሎ እሷ እንደዛ ስለሆነች ሜቢ እነሱ እንትን ሊሉ ይችላሉ። ሰው በአንተ እንዳይሰናከሉ ብቻ በዛ ምክንያት ይቅርታ ልትጠይቅ ትችላለህ። ጸበል በመስጠት ደግሞ ጥፋተኛ ነክ ብሎ ካሰቡ አባቶች ነው የሚቀጡክ እንጂ ማንም የት የሰጠን ክርስቶስ ያስቀመጠልን እኛ ብናጠፋ ምንም ብናደርግ እኛን ምንም ማድረግ የሚችሉ አባቶች አሉን። ስለዚህ በቃ ነገሮቹ ምንድነው በቀላሉ ምክንያቱም እኛ ወንድማማቾች ነን፣ እህቶች ነን። ምንም ቢሆን ምን በቃ አንድ ነን፣ አለቀ በቃ። ይሄም ተፈጠረ አልተፈጠረም ጸበል ደግሞ ነገ ማምጥተህ ስጥ። ዋናው ሰው እንዲድን ነው የሚፈለገው። ኦኬ እኔ ይሄንን ነው ማለት የምፈልገው። እሺ ካስቀየምኩ ይቅርታ። ኖ አላስቀየምሽኝም። እኔ ይኸውልሽ ቅድም ይቅርታ ጠይቄያለሁ ስለተሰራው ቪዲዮ። ምናልባት ስህተት ከሆነ ብዬ ይቅርታ ጠይቄ ላይቭ ላይ አውርቼ ያለውን ነገር ጸበልም አንሸጥም ምናምን ብዬ ነገሩን ዘግቼ የወጣሁት ሰዎች በጣም እየተሳደቡ ስለሆነ ነው። የኢላ ቪዲዮ ላይ ገብቶ እየተሳደቡ እና በጣም እርግማን ራሱ አሉ። እነኚህ ይሰበሩ ይሰብር በአጭር ያስቀራቸው በጣም ብዙ ኮሜንቶችን አየሁኝ እና ሰው ከሚራጋም ቆይ የራሴን እኔ ጋር ያለውን ነገር ላውጣ ብዬ አወራው። በዛው ይቅርታ ጠይቄ ዘግቼ ወጥቻለሁ። ድጋሚ ደግሞ እንደ አዲስ የተከፈላቸው ነው የሚመስለው። ዮኒ እንደዛ መጥቶ ተራ በተራ አንዴ እሷን አንዴ እኔን ስረግጠኝ በጣም ነው የተሰማኝ። ገባውን እዛም ሰው እየተሳደበ ስለሆነ ቆይ ሰውን ከሚያሰድብ እንደዚህ ከሚመጣ ብዬ ነው የገባሁት። ለማስተካከል ነው የገባሁት። ስገባ ግን እስቲ አሁንም አንተ ማነክ ምናምን እየታውቃሉ አይነት ነገር ነው። እኔ እሱን ያውቀኛል ወይንም ደግሞ ታውቀኛለህ ምናምን ብዬ ላስገድደው አይደለም የገባሁት። ውሏችን አንድ ቦታ አይደለም ሲጀመር። እኔ ቤተ መቅደስ ወይ ቤተክርስቲያን ነው የምውለው አይደል እንዴ? በሳምንት አንዴ ቤተክርስቲያን ነኝ። ከዛ ውጭ ደግሞ ቤት ውስጥ ስራዬ ላይ ነው የምውለው። እንደሱ ሰውን እየተሳደብኩ ሌላ ነገሮችን እየጨፈጨፍኩ ወይንም ለሱ አቅርብለትና
እሳቸው ያስተምሩ። ኦኬ፣ ለማንኛውም አመሰግናቸዋለሁ ሁላችሁንም። ሳንታ፣ ገኒ፣ ሀዊሻ በጣም አመሰግናቸዋለሁ። መዝሙር ያሬድም ስለመጣ በቃ መዝሙር ያሬድን ቪዲዮውንም አይቶ ማለት ያለበትን ነገር እንደ ማምህር እንደ እምነታችን የምለውን ነገር ይበላል። ችግር የለውም፣ እሰማለሁ። እሺ፣ ሰላም ብያለው። የእግዚአብሔር ሰላም ለእኔም ለእናንተም ይሁን። በቄዋ እንዴት ነህ? ገኒዬ አካም ነጉማ ጅርቱ ገኒ ነበረች ኦሮምኛ የምታስተምረኝ፣ ጣፋችብኝ። አካም እና ጅርቱ ላይ ቀረው። በኋላ አገኝሻለሁ። ገኒ በቅዬ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። መዝሙር እንዴት ነህ? ትበረታለህ? ሁሉ መልካም አለው። ደህና ነኝ። የበረታ ነው። ባለፈው አውራ አለው ብለኝ ያው አልተመቸም። አይገስ ቢዚ ነው መሰለኝ። ወይ ረስቼዋለሁ። ለአሁን ለማርያም በቅርብ ስለመጣሁ ከኢትዮጵያ ወደዚህ ወደዛ ሩጫ ላይ ነበር። ኦኬ፣ ችግር የለውም። ባለቤት ልጅ ሁሉ ሰላም? ሁሉ ሰላም ናቸው፣ ፈጣሪ ይመስገን። አገልግሎት ሁሉ መልካም ነው? ሁሉ መልካም ነው። አንተ ሰላም ነህ? ባለቤት ሁላችሁ ባለቤት ደህና፣ እግዚአብሔር ይመስገን። አሁንማ እኩል ሆነን እኮ በቃ የልጅ አባት ሆንክ። ፍሬውም ደህና ነው። ተመስገን ነው፣ እግዚአብሔር ይመስገን አለው። እሺ በቅዬ ያው በጣም ብዙ ሰው ሼር እያደረገልኝ ነበረ እና ምን ተፈጠረ ብዬ በኋላ ግን እስቲ ስታወሩ ሰማውና ዝም ብዬ ከማውራ ብዬ አይ ቲንክ የምታወሩበትን ቪዲዮ አይቼ የመጣው እና አንዳንድ ሀሳቦች ልቻር የወንድምነቴን ላስቀምጥና እንደዛ ቢሆን ጥሩ መሰለኝ። ምንድነው መሰለ በቂ የመጀመሪያው ነገር እኛ ክርስቲያኖች ነን። ክርስቲያን ደግሞ በክርስቲያንነቱ ነው የሚለካው የሚመዘነው። አሁን የብስጭት የእልህ የቁጣ ጉዳይ ሳይሆን ወይ ገሌ እንዲያለኝ ገሊት እንዲያለኝ ሳይሆን ቤተክርስቲያኔ ይህን በማድረጌ ምንድን ነው የምትለኝ? ቤተክርስቲያኔ ይህን በማድረጌ እንደ አንድ ክርስቲያን ሁሌም ማነጻጸር ያለ በተለይ ከቤተክርስቲያን ጋር የተገናኘ መንፈሳዊ ነገር ሲሆን በቅዬ ሁሌም ራስን መጀመሪያ ማቆም ነው፣ ራስን ማዳን ነው። ሰዎች ሚዲያ ላይ ብዙ ነገር ሊያደርጉ ይችላሉ፣ በቤተክርስቲያን ስም መልካም ክፉም ሊያደርጉ ይችላሉ። የሚመዘኑት ግን እገሌ ይሄን ስላደረገ እገሊት ይሄን ስላደረገች እኔ ባረገው ብለን ሳይሆን ወይም እገሌ ይሄን ስላደረገ እኔ ትክክል ነኝ እገሌ ይሄን ስላላረገ ጥፋተኛ ነኝ በሚለው ሳይሆን እንደ ቤተክርስቲያኔ ብመዘን፣ እንደ መንፈሳዊነቴ ብመዘን፣ እንደ ሰንበት ተማሪነቴ ብመዘን ቤተክርስቲያን ይሄን ነገር እንዴት ታዋለች የሚለው ነው ሁሌም መታየት ያለበት። በቄና አሁን አንተን የማወራ እንደ አንድ ሰንበት ትምህርት ቤት አገልጋይ፣ እንደ አንድ ሰንበት ትምህርት ቤት ወንድም እንደምታገለግል ሰው ነው የማወራ ማለት ነው። ቪዲዮ ላይ ያለኝን ነገር ላስቀምጥና ከዛ አንተ ደግሞ ታርመኛለህ። ቪዲዮ የነበረው ሁለት ነገር አይቻለሁ። አንደኛው ጸበል አይ ቲንክ ጸበል ይዛችሁ መታችሁ ጸበል ይዘህ መተህ ጸበሉን ለወንድሞች ለእህቶች በምትፈልጉ ጊዜ የምትፈልጉ ሰዎች ጠይቁን ዴሊቨሪ ያደርጋለሁ የሚል ነገር ሰምቻለሁ። ባለቤት አጠገብ ቆማለች። አይ ቲንክ እሱ ነው መሰለኝ ደግሞ ሞር ብዙ ችግሩን ያጎላው ይመስለኛል። ቪዲዮ ላይ እኔ መታረም ያለበት ነገር ብዬ ከምለው ልጀምር። ምክንያቱም መታረሙ ነው ጥሩ የሚሆነው እንጂ ማሞገሱ ከዝም ብሎ መሞካካሸቱ ብዙም ጥቅም የለውም። መታረም ያለበት ብዬ ያሰብኩት ምንድን ነው የጸበሉ ነገር ለብቻው ቢሰራ ጥሩ ነበረ። በቅዬ የጸበሉ ማስታወቂያው ወይም ጸበሉን ይዤላችሁ መጥቻለሁ፣ የምትፈልጉ ሰዎች ንገሩኝ፣ አናግሩኝ። ጸበል ከኢትዮጵያ ይዤ መጥቻለሁ እና በተለያየ ችግር ውስጥ ጭንቀት ውስጥ ያላችሁ ህመም ውስጥ ያላችሁ ሰዎች ካላችሁ አናግሩኝ፣ በምትፈልጉ ቦታ ላይ አደርስላችኋለሁ። ይሄ ጸበል የሚሸጥ የሚለወጥ አይደለም። ይሄንን እንደ አንድ የቤተክርስቲያን ልጅነቴ ለእህት ለወንድሞቼ ይጠቅማል ብዬ ስላሰብኩኝ ነው ይዤ የመጣሁት። የምትፈልጉ ሰዎች ብላችሁ ይሄ ለብቻው፣ ምክንያቱም ጸበል ነው፣ ብዙ እግዚአብሔር ድንቅ ስራውን የሚሰራበት ነው፣ ብዙ እግዚአብሔር የታመሙትን የሚፈውስበት ነው፣ ብዙ ሰዎች ይህን ይፈልጋሉ። ስለዚህ ያንን ነገር ስታስተዋውቁ ትልቅ አንደኛ እንደ ሰንበት ተማሪነት ከአንተ ብዙ ይፈለጋል። መጽሐፍ ቅዱስ ብዙ ከተሰጠው ብዙ ይፈለጋል ይላል።
ስለዚህ ብዙ የተሰጠክ ነህ። እግዚአብሔር በብዙ ባርኮሃል። ቤተክርስቲያንን በደንብ ታውቃታለህ። ሰንበት ተማሪም ነህ። ስለዚህ መንፈሳዊ ነገሩን ለብቻው ብታረጉት ጥሩ ነበረ። ለብቻው ሲል ደግሞ ስለ እንዴት ነው እንደ አንድ ሰንበት ተማሪ ስለሆንክ አለባበሳችሁን አስተካክላችሁ፣ ይሄ ማካበድ አይደለም። ባይዘወይ ቤተክርስቲያንን ማክበርክ ነው። የቤተክርስቲያንን ቅዱስ የሆነውን ነገር ማክበርክ ነው። አንተ አክብረህ ሰውም እንዲያከብርህ ታደርጋለህ። አይተህ ከሆነ አሁን እዚህ ሚዲያ ላይ እምነት የሚሸጡ አሉ፣ ጸበል የሚሸጡ አሉ፣ ነጋዴዎች፣ ሌቦች አሉ። እነዚህ ሰዎች አቅለውታል። ገባህ? ስለዚህ ሌላ ሰው አያከብርላቸውም። እነዚህ ሰዎች ሰንበት ተማሪም ላይሆኑ ይችላሉ። ምንም በቃ አንተ ግን ሰንበት ተማሪ ነህ። ስለዚህ የምትመዘነው እንደ ሰንበት ትምህርት ቤት ነው ማለት ነው። እንደ ሰንበት ተማሪነት ቤተክርስቲያንን ከፍ ማድረግ፣ የቤተክርስቲያኗን ነገሮች ከፍ ማድረግ ስለሚጠበቅባችሁ አንተም ባለቤትህም የጸበሉን ከሌላ ነገር ጋር ሳይደባለቅ ለብቻው በመንፈሳዊ ኮንተንት አድርጋችሁ ብታቀርቡት ቤተክርስቲያንን ማስከበርክ፣ አንተም ተከበርክ። ደግሞ ልጆችም አንተ ለምትሰጠው ለዚህ ቅዱስ ጸበል ትልቅ ቦታ ይስጣሉ ማለት ነው። ያንን ነገር ብታደርጉት ጥሩ ነበር። አይገስ መቀላቀሉ እንትን ሆኗል እና ጸበሉ ፊት ለፊት ሆናችሁ የነበራችሁ ኮንቨርሴሽን የነበራችሁ ንግግር ምናምን አይ ቲንክ እሱም ሰዎችን ትንሽ ፈትኗል ይመስለኛል በቅዬ። ስለዚህ እንደ አንድ የቤተክርስቲያን ልጅ አይ ሰዎች ተፈተንብህ፣ ሰዎች ተሰናክልንብህ ካሉ በቂ የመጀመሪያው ነገር ምንም ወደኋላ ወደፊት ሳትል ይቅርታ መጠየቅ ነው። መጽሐፍ ቅዱሱ ለወንድም እንቅፋት እንዳትሆን ራስን ጠብቅ ስለሚል ማለት ነው። በምንም መልኩ ለምሳሌ ቅዱስ ጳውሎስ እንዳለው ነው ስጋ መብላቴ ወንድሜን የሚያሰናክለው ከሆነ ቢቀርብኝስ ብሏል። ያየልክ በቄዋ ከምንም ጋር እንዳታገናኘው አደራ። ኦኬ በቃ ወንድሞቼ ሆን ብለው የሚሰናከሉ እኔንም አንተንም አታክ ለማድረግ ለማጥቃት ይሰናከሉ፣ አንዳንዶቹ ደግሞ በየዋነት በቀነት የቤተክርስቲያን ተቆርቋሪ ይሰናከሉ። ከአንተ የሚጠበቀው እንዳንድ ክርስቲያን እሺ፣ ምክንያቱም ይቅርታ በጣም ክብር ነው። ባይዘው ዝቅ ማለት አይደለም። አምላክህ የምታገለግለው አምላካችን የሐዋርያቱን እግር አጥቧል። ይሁዳ እንደሚገድለው እንደሚሰቅለው አሳልፎ እንደሚሰጠው እያወቀ ጌታ ዝቅ ብሎ የሐዋርያቱን እግር አጥቧል። የይሁዳን እግር አጥቧል። ስለዚህ እኔ እናንተ የምናመልከው የምናገለግለው አምላክ ኢየሱስ ክርስቶስ ትህትናን አስተምሮናል። ይቅርታ ማለት ትልቅነትህ ነው። ባይዘዌ በዓለም መሸነፍ አድርጎ ይቆጥረዋል። እሱ የዓለም ችግር ነው። እኔ እናንተ ግን በተለይ ሰዎች ተሰናክሉብን ከተባለ አንዴ ተሰናክላችሁብኛል እንዴ በቃ እሺ ይቅርታ ማለቱ አይ ቲንክ በጣም በጣም አሪፍ ነው።